ለሰሞነኛው እጅግ በጣም አነጋጋሪ ስለሆነው ስለዚህ ፎቶ የኢትዮጵያ አየር መንገድ ስራ አስፈጻሚ መግለጫ ሰጥተዋል። ስለሱ ትንሽ ልንገራችሁ። በዛሬው ዕለት የአየር መንገዱ ስራ አስፈጻሚ የሆኑት አቶ መስፍን ጣሰው እንደተናገሩት ከሆነ ይህንን ፎቶ በኢትዮጵያ ኤርላይንስ የሜንቴናንስ ቦታ ላይ ተገኝታ ከአይሮፕላኑ ጋር ፎቶ የተነሳችው ይህች ሴት በታህሳስ 27 ቀን አዲስ አበባ ውስጥ በሚገኘው የቲኬት ኦፊስ ቢሮ በመገኘት የፍቃድ ደብዳቤ እንዳስገባች ተናግሯል። በዚህም ደብዳቤ ላይ እንደሚገልጸው ከሆነ የኢትዮጵያን ባህልና የኢትዮጵያን ኤርላይንስን ጥሩ ምልከታን የሚያመጡና ቱሪዝምን ሊስቡ የሚችሉ ፎቶዎችንና ቪዲዮዎችን ለመስራት ነበረ በዛ ላይ ተስማማችሁ ወይም ደብዳቤውን ያስገባችሁ። እናም እሳቸው እንደተናገሩት ከሆነ የኢትዮጵያን ኤርላይንስ ሴኩሪቲ ይህንን ነገር ያቅ ነበረ። ሳያቃረ ለመች ሴትና የሷ የፎቶግራፍ ክሮች የገቡት ህጋዊ የሆነ ደብዳቤና እውቅና ተሰጥቷት ነበረ ብለው ተናግሯል። ነገር ግን እሳቸው እንደተናገሩት ይህ የፍቃድ ደብዳቤ ማለፍ ያለበትን መንገድ አልፎ አልነበረም ፍቃድ የተሰጠው ብለዋል። ኢትዮጵያን ኤርላይንስም የራሱ የሆነ ፕሮሞሽን የሚሰራበትና የራሱ የሆነ ስቱዲዮ እንዳለው ተናግረው ይህንንም አፕሩቭ የሚያደርጉ ማኔጅመንት ላይ ያሉ ሰዎች ይህንን ነገር አልተመለከቱትም፣ እነሱ ሳያውቁ ነው ይሄ ደብዳቤ አፕሩቭ የሆነው ብለው ተናግረዋል። በአሁኑ ወቅትም ይህንን ፕሮሲጀር ሳያሟሉና ማኔጅመንቱን ሳያሳውቁ የመስሪያ ቤቱ ሰራተኛ ለሆኑና ለዚህ ሴት ፍቃድ የሰጡ ሰዎች አስተዳደራዊ እርምጃ በአሁኑ ወቅት ተወስዶባቸዋል፣ ወደፊትም ይወሰድባቸዋል ብለው ተናግረዋል። ዋናው ነገር ግን ልጅቷ ሰራዋለሁ ብላ ካለችው ቪዲዮ ኮንተንትና አሁን ከሰራችው ቪዲዮ ኮንተንት ጋር ፈጽሞ የማይገናኝ ነገር ነው። በዚህም ምክንያት እኛም ቀር ብሎናል ብለው ተናግረዋል። እሳቸውም ለኢቲቪ በመጨረሻ እንደተናገሩት ከሆነ ምንም ሴኩሪቲ ብሪጅ የተደረገ ነገር የለም። የኢትዮጵያን ኤርላይንስ የሴኩሪቲ አባሎቻችን ይህ እውቅና ነበራቸው፣ እውቅናም ስለነበራቸው ነው አሳልፈው እንድትገባ ያረጓት ብለው ተናግረዋል። መልካም ምሽት ይሁንላችሁ። አመሰግናለሁ። ይህ አዲሱ አካውንቴ ነው። ፎሎና ላይክ ማድረግ እንዳትረሱ። አዳዲስ ነገሮች ካሉ ማሳውቃችሁ ይሆናል። መልካም ምሽት።